ሰርጀሪና ፖፖ አንድ አይነት ናቸው። ሰርጀሪ በድምጽ ነው የምትይዘው። እግዚአብሔር ምስክሬ ነው፣ እየቀለድኩ አይደለም። እግዚአብሔር ምስክሬ፣ ያው እግዚአብሔር ምስክሬ፣ ባለትዳር ወንዶች፣ ትዳር ያላቸው ልጆች ያላቸው ሚስት ያላቸው የተከበሩ ወንዶች፣ በጣም ትላልቅ ሰዎች በድምጽ ሲያወሯት ሪከርድ አድርጋ ትይዛቸዋለች። እኔ እማውቃቸው ሰዎች ስላሉ ነው በነገራችን ላይ እንደዚህ ብዬ የምነግራችሁ። ሪከርድ የዛ እነሱ ሳያውቁ መጀመሪያ ይሄ አሁን እኛ ነን እያወራንባት ያለ ነው አይደለም። ማንነቷን እንደዚህ ታደርጋለች እንደዚህ ታደርጋለች የነበርን ሰዎች ነን የምናወራባት። እነሱ ሳያውቁ ኢንቦክስ ያወሯታል። እነዚህ ሰዎች ባለትዳርና የተከበረ ትዳር ያላቸው ልጆች ያላቸው ሰዎች ናቸው፣ ትላልቅ ሰዎች ናቸው ሲያወሯት የነበር ማለት ነው። ሪከርድ አድርጋ ሪከርዳቸውን ታስቀምጥባቸዋለች። ከዛም ደጋግማ እንዲያወሯት ወይ ደግሞ ሲፈረጥጡ በምንም ቤትም አድርጋ ያንን ድምጻቸውን ትልክላቸዋለች። ይሄንን ድምጽ በኔ አካውንት ሳይሆን በሌላ አካውንት አስለቅቅባቸዋለሁ። ይሄ ፐርሰናሊቷ ነው፣ የሰርጀሪ ፐርሰናሊቲ ነው የምነግራችሁ። ትላልቅ ሰዎች ነገርኳቸው፣ ትላልቅ በምንም የማትገናኟቸው ሰዎች ግን ስማቸው ሚዲያ ላይ ቢነሳ የሚያስደነግጡ ሰዎች ማለት ነው። እግዚአብሔር ምስክሬ ነው የምላችሁ። እኔ እየቀለድኩ አይደለም። እኔ የማውቀውን ሪያሊቲ ነው የምነግራችሁ። ከዛም እችኛዋ በድምፅ ነው የምትይዛቸው። ምክንያቱም ለትዳራቸው ሲሉ ለቤተሰቦቻቸው ሲሉ እነዚህ ሰዎች ሲጠፉ እንኳን ተመልሰው ይመጣሉ። የምሬ ነው የምላችሁ። ሲጠፉ እንኳን ተመልሰው ስለማቅ እኔ አሁን ስለማቅ ነው እንደዚህ የምላችሁ። የማውቀውም ነገር እርግጠኛ የሆነ ማለት የሌለ ነገር አይደለም። ባይዘው እርግጠኛ እየደረስኩበት የያዝኩት ሰው ስላለ ነው እንደዚህ ብዬ የምነግራችሁ። ለትዳሩ ለቤቱ ሲል አይ በቃኝ ከዚህ በኋላ እንደዚህ አይነት ነገር ብሎ ሲሄድ የእሷ ያወራች በሰላም ጊዜ ያወራቻቸውን ሪከርድ ትልክላቸዋለች። ከዛም ይፈሩና ተመልሰው ይመጣሉ። በዛ በበፊት ማንነታቸው በፊት አካውንት አይመጡ። ምክንያቱም እኛ ቀናቸዋላ ገብቷቸዋላ፣ እኛ እንናገራለን። ሌላ አዲስ አካውንት ከፍተው ይመጣሉ። ሌላ ማንነት ይዘው ይመጣሉ። አይደሉም ናቸው በምንይዛቸው እኛ ይዛናቸዋል ናቸው። ለምን ሰርጀሪ በዚህ ታስፈራራለች። ፖፖ ገንዘብ ትቀበላለች። ፖፖ የታወቀ ነው ይሄ ስራዋ። ፖፖ ትቀበላለች፣ ገንዘቧን ትይዛለች፣ ትለቃቅማለች። ያም ሲመጣ እፍስ እና እዛ ዱባይ ሀገር ላይ እንትን ስላልሆነች ምንድነው ወረቀት ስለሌላት በሷ ስም አይደለም። ፖፖን ደግሞ የምትይዟት በሷ ስም አይደለም ገንዘብ የሚገባላት ወረቀት ባላቸው አንድ ሮዛ የምትባል ጓደኛ አለቻት ዱባይ ሀገር ላይ ብዙ ስራ አብረው ሲሰሩ የነበሩ። እኔ ብዙ ኢንፎርሜሽን የሰማሁት ከፖፖ ከራሷ ሰዎች ነው። በነገራችን ላይ አሁን ዳይቦ ለኛ የሚያወራ ምናምን ነው የሚመስላቸው አይደለም። የራሷ አጠገቡ ያሉ ሰዎች አብሯት ምን እንደሚሰሩ እንደነበረ እሷን እችኛዋም ብቻ ምን አለፋችሁ ከባለትዳር ወንድ በጣም ብዙ የሚያናድደኝ አሁን እዚህ ጋር መተቁት ብለን ባለትዳር ወንድ እያልን እንቃወማለን እንናገራለን አይደል? እነሱ ታርጌታቸው ባለትዳር ወንድ። ከዛም አስቂና ተወዳጅ እንደሆኑ አክት ያደርጋሉ። መወደድ የእግዚአብሔር ጸጋ ነው፣ ተወደዱ። የምትሰሩት ግን የተንኮል ሴራ እኛ እናውቃለን። ተንኮላችሁ እናውቃለን። እናንተን ትክክለኛ ማንነታችሁን ያወቁ ቀን፣ በተለይ ሰርጀሪ ትክክለኛ ማንነትሽ የታወቀ ቀን ነገርኩሽ፣ አሜሪካ ድረስ መጥተው ነው የሚተፉብሽ፣ አሳደው ነው የሚይዙሽ። እኔ እዚህ ጋር ፊት ለፊት ነው መጥቼ እንደዚህ የምናገረው። እንዳንቺ ግን ማለት ነው እንዳንቺ እግዚአብሔር ምስክሬ ነው። እነዚህ ባለትዳር ወንዶችን ድምጻቸውን የምታወጪው አንቺ ነሽ፣ አንቺ ራስሽ ነሽ። እኔ ይኸው ሁልጊዜ ቪዲዮ ላይ እችን ቃል ደጋግሜ ነው የምናገረው። ምክንያቱም ነገርኳችሁ፣ በቃን ብለው ከቲክቶክ አካውንት ሲታወቁ ማንነታቸውን ስንደርስባቸው ከቲክቶክ አካውንት ይጠፋሉ። በቃን ብለው እንዴት አሯሩጣ እንደምትመልሳቸው ጋይስ፣ የምትጽፈው ቴክስት አንዴ ብቻ እናግረኝ አንድ፣ ከዛም እሺ ብለው ደግሞ ሲመልሱላት ማስፈራሪያ ታደርጋቸዋለች። እነዛ ለስምና ዝናቸው ሲሉ ወይም ለማንነታቸው ሲሉ ተመልሰው ይመጣሉ። ምክንያቱም የምታደርገው ሴራ ማለት ነው፣ የምታደርገው ተንኮል። ከዛም ራሷን እንዴት አድርጋ እንደምታይ ይሄን ማንነቷን ስለማቅባት ነው። እኔ አንድ ቀን እስክትዋረድ ድረስ አለቃትም ነው የምላችሁ።